السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف المرسلين نبينا محمد وعلى آله وصحبه وسلم። እንግዲህ ከላይ ያው እንደመጣነው መጀመሪያ ደርሳችን ክፍል አንድ ከሽፍ ሹብሃት አላህ Subhanahu Wa Ta'ala ያው ተውሂድን የያዘ ሰው ትልቅ ኒዕማ እንደያዘ ቆጥሮ ከዛ ያ ነገር እንዳይወሰድበት ደግሞ እጅግ በጣም ማሰብ አለበት፣ ሁል ጊዜ መጠበቅ አለበት የሚለውን ነው እያየን የመጣ ነው። ከዚያ አኳያ فبعث الله محمدا صلى الله عليه وسلم يجدد لهم دين أبيهم إبراهيم። ነብያችን አለይሂ ሰላቱ ሰላም ሲመጡ ከላይ ኦዲዮ ላይ እንደለቀኩላችሁ እንግዲህ ከአደም ጀምሮ እስከ ኖህ ድረስ የነበረው ሁኔታ በጣም ያው ጥሩ ቢሆንም ከዛ በኋላ ግን ያው ሰይጣን በጣም አድብቶና አድፍጦ በመስራቱ የሰውን ልጅ መጀመሪያ ጊዜ የሽርክን ጉዳይ አምጥቶ በሚወዷቸው ሳሊህ በሚባሉ ሰዎች ሐውልታቸውን በመገንባት መጀመሪያ እንደ እነሱን ማስታወሻ ኢባዳ ማስታወሻ፣ ከዛ ቀጥሎ እነሱን ማስታወሻ፣ ከዛ ቀጥሎ እነሱን ዋሲጣ፣ ከዛ መጨረሻ ላይ ራሳቸው ናቸው የሚመለኩት ብሎ እንዴት ስቴፕ ባይ ስቴፕ ወዞ ጉድጓድ ውስጥ እንደቀበራቸውና ሽርክ እንዴት እንዳስፋፋ አይተናል ማለት ነው። አሁንም ለሽርክ የሚቆሙ ጥብቅና የሚቆሙ ሰዎች የነዚሁ የሰይጣን ደቀ መዛሙርቶች እንላቸዋለን ማለት ነው። የሰይጣን ደቀ መዛሙርቶች ናቸው። ሰይጣን ነው የሚያዛቸው፣ አዛዣቸው ሰይጣን ነው፣ የሚለፉት ለሰይጣን ተግባር ነው። እና ከዚህ አኳያ እንግዲህ በተቻለ መጠን